ከአትላንቲክ ውቅያኖስ ከነጩ ማዕበል ተነስቶ የአፍሪካን ሰሜናዊ ደረት ተንተርሶ ምስራቃዊ ጫፍ ላይ እስከሚገኘው ቀይ ባህርም ደርሶ የተጋደመ ታላቅ የተፈጥሮ ግዛት። ይህ ከ9.2 ሚሊዮን ካሬ ኪሎ ሜትር በላይ የሚሰፋው የተፈጥሮ የሰው ሰራሽና የሳይንስ የታሪክም ደሴት የሆነው ሰሃራ ነው። ዛሬ ሰሃራዊውን የነፋስ ሰረገላ ከሰሃራ ተውሰን ወደዚህ ድንቅ በረሃ ጉዞ እናደርጋለን። ሰሃራ ፍጹም ቀይ፣ ሌላውን የሚያጠቁር ጥቁር አፍሪካዊ ነው። የአፍሪካን አህጉር 1/3 ወይም 31% ይሸፍናል። በላያቸው የአሸዋ ድር ያደራባቸው ዋና ዋናዎቹ 11 የአፍሪካ ሀገራት የሚባሉት ግብፅና ሊቢያ፣ አልጄሪያና ቻድ፣ ማሊና ሞሪታኒያ፣ ሞሮኮና ኒጀር፣ ሱዳንና ቱኒዚያ እንዲሁም ምዕራብ ሰሃራ ናቸው። የሰሃራን ስፋት ለመረዳት ዩናይትድ ስቴትስ ኦፍ አሜሪካን ማወቅ ወይም መላውን የአውሮፓን አህጉር በህሌና መሳል ያስፈልጋል። ይህ የአሸዋ ባህር ዩናይትድ ስቴትስ ኦፍ አሜሪካን የሚያክል ከአውሮፓም በ980 ሺህ ካሬ ኪሎ ሜትር ብቻ የሚያንስ ግዙፍ አፍሪካዊ የአሸዋ ማዕበል ነው። ሰሃራ የሁለት ጽንፎች ዓለም። በቀን ብርሃን የፀሐዩ ቃጠሎ ምድሩን እስከ 58 ዲግሪ ሴልሺየስ በማንደድ ከፍ ሲያደርገው፣ አሸዋው ብቻውን እስከ 80 ዲግሪ ሴንቲግሬድ ሊፈላ ይችላል። ይህም የሰው ልጅ ሊቋቋመው የማይችል እሳታዊ ምድጃ እንዲሆን ያስገድደዋል። ነገር ግን ፀሐይዋ ስትጠልቅ ሌላ ተፈጥሯዊ ተአምር ደግሞ ይከሰታል። በበረሃው ውስጥ እርጥበትና ደመና ስለሌለ በቀን የገባው ሙቀት ሁሉ በቅጽበት ወደ ሰማይ ይበተናል። ከዚህም የተነሳ ሌሊቱ ወደ አስደንጋጭ ብርዳማ ቅዝቃዜ ተቀይሮ እስከ -6 ዲግሪ ሴንቲግሬድ ይወርዳል። በአንድ ምድር ላይ እሳትና ውሃ ይፈልቃሉ። በዚህ ምድር ላይ መኖር የሚችሉት ልዩ ፍጡራኖች ናቸው። ዛሬ የምናየው አስፈሪና ደረቅ አሸዋ ያኔ እንዲህ አልነበረም። ከ6000 ዓመታት በፊት ሰሃራ አረንጓዴ ገነት ነበር። ያም ዘመን ወንዞች በብዛት የፈሰሱበት፣ ዝሆኖችና ጉማሬዎች እንዲሁም ሌሎች እንስሳቶች የተርመሰመሱበት የአፍሪካ እርጥበታማው ክፍለ ዘመን እንደሆነ የሳይንስ ሊቃውንቶች የሰሃራን ጥንታዊ ድንግል አፈር ናሙና ሲመረምሩ ያገኙት እውነት እንደሆነ፣ ከ4500 ዓመታት በፊትም የአየር ንብረቱ ድንገት እንደተለወጠ፣ ምድሪቱም እንደደረቀች፣ አረንጓዴውም እንደጠፋ፣ እንስሳቶቹም እንደሞቱና እንደተሰደዱ፣ አሸዋውም ታላቁን ታሪክ ለዘላለም እንደዋጠው በአመክንዮአቸው ያስረዳሉ። እነዚህ ሳይንቲስቶች በሰሃራ አሸዋ ስር ባደረጉት ቁፋሮ በዓለማችን ላይ ታይተው የማይታወቁ ግዙፍ የዳይኖሰር አጥንቶችን አግኝተዋል። ከሰሃራ በረሃ ማህፀን ውስጥ የተገኙት ግሩማን ዳይኖሰሮች ምን ይመስሉ እንደነበረም የግኝቶቹ ባለቤቶች አይነታቸውን ይዘረዝራሉ። ባለ እሾህ እንሽላሊት በመባል የሚታወቀውና ለመጀመሪያ ጊዜም እንደ ኤሮፓውያን አቆጣጠር በ1912 በግብፅ ሰሃራ የተገኘው የዓለማችን ትልቁ ስጋ በል ዳይኖሰር በሰሃራ ወንዞች ውስጥ አሳ እያደነ የኖረ የውሃና የየብስ ንጉስ ሳፒኖሳውረስ፣ የሻርክ ጥርስ ያለው የተባለው እንደ ኤሮፓውያን አቆጣጠር በ1924 በአልጄሪያ ሰሃራ የተገኘው አስፈሪ አዳኝ፣ በወቅቱ በሰሃራ ምድር ላይ ፍርሃትን የሚዘራ ግዙፍ ፍጡር ካርካሮዶንቶሳውረስ፣ ደፋር እንሽላሊት የሚል ትርጉም የተሰጠውና እንደ ኤሮፓውያን አቆጣጠር በ1965 በኒጀር ሰሃራ የተገኘው ከጀርባው ላይ እንደ ግመል ኮርቻ ያለ ግዙፍ ክንፍ መሰል አጥንት የተሸከመ አስደናቂው ፍጡር አውራኖሳውረስ፣ የኒጀር እንሽላሊት በመባል የሚጠራውና እንደ ኤሮፓውያን አቆጣጠር በ1976 ለመጀመሪያ ጊዜ ሳይንሳዊ መግለጫ የተሰጠው፣ እንዲሁም በ1965 የተገኘው ልክ እንደ ዘመናዊው የሳር ማጨጃ ጠፍጣፋ አፍና 500 ጥርሶች የነበሩት ውብ እጽዋት ተመጋቢ ኒጀርሳውረስ በማለት ሳይንቲስቶቹ አይነታቸውን አስፍረዋል።
ሰሃራ ላዩ ቢደርቅም ከከርሰ ምድሩ በታች ግን ታላቅ ምስጢርን ደብቋል። ከዚህ መሬት ውስጥ የተቀበረው ተፈጥሯዊ የውሃ ታንከር አኳፌር ይባላል። በተለይ የኑቢያ አሸዋማ ድንጋይ አኳፌር በመባል የሚታወቀው ስውር ባህር ሰሃራ ዝናባማ በነበረበት ዘመን ወደ መሬት ውስጥ ሰርጎ የገባ ጥንታዊ የቅሪተ አካል ውሃ ፎሲል ዋተር ነው። ይህ ከመሬት በታች የተቀበረው ውሃ ተጭኖ ሲቆይ በአሸዋው መሬት ላይ ሰንጥቆ ወይም ዝቅተኛ ቦታዎችን ሲያገኝ በከፍተኛ ግፊት ወደ ላይ ይፈልቃል። ያኔም በአሸዋው ባህር እምብርት ላይ ኦሳይስ የምትባለዋ ማራኪዋ አረንጓዴ ገነት በሰሃራ ላይ ትፈጠራለች። ኦሳይሶች በረሃውን ለሚያቋርጡ መንገደኞች፣ ለዱር እንስሳትና ለዘላን ሕዝቦች የሕይወት መታደጊያ የውሃ ጉድጓዶች ናቸው። ሰሃራ ሰፊ አሸዋ ክምር ብቻ ሳይሆን የሰው ልጅ ታሪክም የተጻፈበት መድረክ ነው። የዛሬዎቹ ታዋቂ የግብፅ ፒራሚዶች የተገነቡት እዚሁ ከሰሃራ ምስራቃዊ ጫፍ ላይ ሲሆን ፈርዖኖቹ የሰሃራን አስቸጋሪ የአየር ንብረት እንደ መከላከያ ግንብ በመጠቀም ለሺህ ዓመታት የጸና መንግስትና እስከ ዛሬ ድረስ ሳይንሱ ሊፈታው ያልቻለውን የፒራሚዶች ምህንድስና ጥለው አልፈዋል። ለመሰረቱም የተጠቀሙት ከሰሃራ አለት የተከፈሉ ግዙፍ የኖራ ድንጋዮችን ነው። የሰሃራ ስልጣኔ በግብፅ ብቻ አልተወሰነም። በረሃውን አቋርጠን ወደ ምዕራብ ስናመራ ከመካከለኛው ዘመን እጅግ ባለጸጋ መንግስታቶች አንዱ የሆነው የታላቋ ማሊ ኢምፓየርን እናገኛለን። የማሊ ነገስታቶች የሰሃራን የጨውና የንግድ መስመር ሙሉ በሙሉ በመቆጣጠር ታላቅ ሀብትን አፍርተዋል። በተለይም በ14ኛው ክፍለ ዘመን የነገሰው ንጉስ ማንሳ ሙሳ በታሪክ የዓለማችን ቁጥር 1 ባለጸጋ ሰው ተብሎ ይታወቃል። ንጉሱ ወደ መካ ለሃጂ ጉዞ ሲያደርግ በሺዎች የሚቆጠሩ ግመሎችን ወርቅ አስጭኖ በሰሃራ በረሃ ላይ ያደረገው ጉዞ በወቅቱ የነበረውን የዓለም ኢኮኖሚ እስከ ማናጋት ደርሶ ነበር። ግብፅ በምስራቅ ማሊ በምዕራብ ሆነው ሰሃራን አፍሪካዊ የጥበብና የሀብት የስልጣኔ መናገሻ አድርገውታል። በሰሃራ እምብርት ላይ ወደ ሰማይ የሚያይ ግዙፍ ምስጢራዊ አይን አለ። ይህም የሪቻት መዋቅር ወይንም የሰሃራ አይን በመባል ይታወቃል። የሰሃራ አይን በሞሪታኒያ ሀገር በሰሃራ በረሃ ላይ 40 ኪሎ ሜትር ረዝሞ 1250 ካሬ ኪሎ ሜትር ሰፍቶ ካሸዋው ላይ የተንጋለለ ከጠፈርም የሚታይ ድንቅ የሰሃራ ተፈጥሯዊ ውበት ነው። ሳይንቲስቶቹ የሪቻት መዋቅሩ በሚሊዮን በሚቆጠሩ ዓመታት የተፈጠረ ተፈጥሯዊ ቅርጽ ነው ቢሉ አይደለም። በመሬት መንቀጥቀጥና በውቅያኖስ መጥለቅለቅ ምክንያት በአንድ ቀን ጠፍታ የቀረችው የሰላማዊቷና የባለጸጋይቱ የአትላንቲስ ስልጣኔ መገኛ ነበር የሚሉ አንዳንድ አፈታሪኮችም በተወሰኑ ሰዎች ዘንድ ይንጸባረቃሉ። ይህ ምድር ምስጢር ብቻ ሳይሆን የታላቅ ሀብት መገኛም ነበር። በመካከለኛው ዘመን በዚህ አስፈሪ በረሃ ላይ የተዘረጋው የንግድ መስመር የዓለምን ታሪክ ቀይሯል። ከመሬት የሚወጣው ጨው ነጭ ወርቅ ዋይት ጎልድ በመባል ይጠራ ነበር። በምዕራብ አፍሪካ የሚገኙት ታላላቅ ግዛቶች ምግባቸውን ለማጣፈጥ ጨው በጣም ያስፈልጋቸው ስለነበረ በወቅቱ 1 ኪሎ ግራም ጨው በ1 ኪሎ ግራም ወርቅ እየለወጡ በሰሃራ ላይ ግብይታቸውን ሲፈጽሙበት ኑረዋል። ሰሃራ ሰዎችን የማያስጠጋ ራስ ወዳድ ምድረ በዳ ነው ተብሎ እንዳይወቀስ ለሺህ ዓመታት የጀግኖች መኖሪያ ሆኖ ቀጥሏል። እነዚህ የሰሃራ ዘላን ህዝቦች ቱዋሬጎች ይባላሉ። ከበረሃው ፀሐይና አቧራ ለመጠበቅ በሚለብሱት ደማቅ ሰማያዊ ልብሶቻቸው ምክንያት የሰሃራ ሰማያዊ ሰዎች በመባል ይታወቃሉ። ለእኛ አቅጣጫ የሚያስተንና አስፈሪ የሚሆንብን የአሸዋ ውቅያኖስ ለእነሱ ግን ቤታቸው ነው። የአሸዋውን መልክ አይተው የውሃን መገኛ ያውቃሉ። ቱዋሬጎች በረሃውን ለማሸነፍ አይሞክሩም። ይልቁንም ከተፈጥሮ ጋር ተስማምተው መኖርን የተማሩ የጽናት ምሰሶዎች ናቸው።
ዛሬ ሰሃራ በረሃ በ11 ሀገራቶቹ አማካኝነት በበረሃው ላይ አዳዲስ የዘመናዊ ሳይንስ ታምራቶች እየተከናወኑበት ነው። የሰሃራን አንገብጋቢ ቃጠሎ ወደ መልካም አጋጣሚነት በመቀየር በሞሮኮ የተገነባው ከ3000 ሄክታር በላይ ከሰሃራ የተቆረሰው ከ2 ሚሊዮን በላይ ሶላር ሲስተም መስታወቶች የተገጠሙለት የናሳ ሳተላይቶችም ወደ ምድር ሲያዩ በሰሃራ ወርቃማ እቅፍ ውስጥ ልክ እንደ አንድ ትልቅ የሚያንጸባርቅ የብርሃን ባህር አድርገው የሚያሳዩት በሶላር ፓነሎቹ ብዛትና በሙቀት ክምችቱም ከዓለም አንደኛ ቀዳሚ የሆነው የኑዋርዛዜ የፀሐይ ኃይል ማዕከል ኑዋርዛዜ ሶላር ፓወር ስቴሽን ማዕከል ነው። ይህ ማዕከል በሚሊዮን ለሚቆጠሩ የሞሮኮ ቤቶች ንጹህ የኤሌክትሪክ ኃይልን ያመነጫል። በሊቢያ ደግሞ ታላቁ ሰው ሰራሽ ወንዝ ዘ ግሬት ማን ሜድ ሪቨር የተባለው የውሃ ምህንድስና ከመሬት በታች ያለውን አኳፌር በመቆፈር በሚሊዮን ለሚቆጠሩ ሊቢያውያን ጥማታቸውን የሚቆርጡበት የሰሃራ ምድር ያፈራው ሰሃራዊ ገጸ በረከታቸው ነው። ከሁሉም በላይ ግን ሰሃራ ወደ ደቡብ እንዳያንሰራፋ ለመከላከል 11 የሰሃራ ሀገራቶች በአንድነት የጀመሩት ታላቁ የአረንጓዴ ግንብ ዘ ግሬት ግሪን ዋል ፕሮጀክት ከአትላንቲክ እስከ ቀይ ባህር ድረስ 8000 ኪሎ ሜትር የሚረዝም የዛፎች ግንብ ጅማሮ እጅግ አስደናቂ ነው። ይህ በረሃ ዛሬም በየቦታው ጥንታዊ ስልጣኔዎች የሰሯቸውን ሮክ አርት ወይንም በድንጋይ ላይ የተቀረጹ ስዕሎችን ይዟል። እነዚህ ስዕሎች የጥንት ሰዎች በረሃው ሲደርቅ የነበራቸውን ስደትና የህልውና ታሪክ ይነግሩናል። የተፈጥሮ ትስስር ደንበር የለውም። በዓለማችን ላይ እጅግ ደረቅ የሆነው የሰሃራ በረሃ በዓለማችን ላይ ትልቁና ለምለሙ ለሆነው ለአማዞን የዝናብ ደን ህልውናው ነው። እንዴት ለሚለው ጥያቄ በየዓመቱ ኃይለኛ ነፋስ 182 ሚሊዮን ቶን አቧራ ጭኖ ከሰሃራ ወደ ደቡባዊ ዓለም ይጓዛል። 132 ሚሊዮን ቶኑ በአትላንቲክ ውቅያኖስ ላይ ጉልበት ክዶት ረግፎ ሲቀር 27.7 ሚሊዮን ቶኑ የአቧራ ደመና ግን በነፋሱ ክንፍ እንደታዘለ አትላንቲክን በማቋረጥ ደቡብ አሜሪካ ይገባል። ይህም አቧራ የአማዞን ደን በአየር ንብረቱ ምክንያት አፈሩ ሊያገኘው የማይቻለውን ለእጽዋት ሕይወት ፍጹም አስፈላጊ ከሆኑት ናይትሮጅን፣ ፎስፈረስና ፖታሲየም ከተሰኙት ተፈጥሯዊ ንጥረ ነገሮች መካከል እጽዋቶች ኃይል አግኝተው በጠንካራ ስሮቻቸው እንዲቆሙ አብበውም እንዲያፈሩና ምግባቸውንም እንዳዘጋጁ የሚረዳቸው ፎስፈረስ የተባለውን ንጥረ ነገር ሰሃራ በአቧራው በኩል ለአማዞን ውቅያኖስ አቋርጦ ይገብራል። ሰሃራ ባይኖር የአማዞን ደን እንደማይኖር ተመራማሪዎች የሚስማሙት ለዚሁ ነው። እንግዲህ ስለ ሰሃራ ምን እንበል? ሰሃራ ለራሱ ደርቆ ሌላውን የሚያለመልም የመስዋዕትነት ተምሳሌት፣ ሰሃራ የፕላኔቷን የአየር ንብረት የሚቆጣጠር ተፈጥሯዊ ሚዛን፣ ሰሃራ የሳይንቲስቶች ቤተ ሙከራ፣ የጥቁር አፍሪካውያን ቀይ አሻራ ብለን ዝም እንላለን።